ክርስቲያኖች እየሞቱ ያሉት መናፍቃን ከቤተ ክርስቲያን ተወግዘው ስለተለዩ አይደለም። የመንፍቅና ትምህርት የመንፍቅና ካሴት ስለተቃጠለም አይደለም። እረኛ ስላጡ ጠባቂ ስላጡ ነው እንጂ። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 1 ቁጥር 8 ላይ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል የሚሰብክ የተረገመ ይሁን ይላል። እኛ ከቤተ ክርስቲያን ያወገዝነው የተረገመ ትምህርትን የተረገመ ወንጌልን ነው። ከቤተ ክርስቲያን እኛ የከለከልነው ያወገዝነው ቤተ ክርስቲያን ያወገዘችው ልዩ የሆነ እንግዳ ትምህርትን ነው እንጂ ሰዎችን መከራ አስተምራ በውስጧ እንዲኖሩ እንዲገለገሉ እንዲጸድቁ የቤተ ክርስቲያን ፍላጎት ነው። ስለዚህ እነዚህ ደግሞ ቀድሞውንም ከኛ ወገን ያልነበሩ ናቸው። ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 2 ቁጥር 19 ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል። ከኛ እንዳልሆኑ ይገለጡ ዘንድ ወጡ። ለምን ወጡ? ከኛ ጋር መሆን ለምን ከበዳቸው ከተባለ ቤተክርስቲያን ስለ ሀብት፣ ቤተክርስቲያን ስለ ምድራዊ ነገር፣ ስለሚጠፋው ስለሚያልፈው ነገር አሰብክም። ቤተክርስቲያን ከሰይጣን መለየትን፣ ገንዘብ ማምለክን ታወግዛለች። እነሱ እንዲህ ይላቸዋል ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 3 ቁጥር 19 ላይ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነወራቸው ነው ይላቸዋል። ሐሳባቸው ምድራዊ ነው፣ እኛ አገራችን በሰማይ ነውና ከዛም ደግሞ የሚመጣውን መድኃኒትን እሱንም ጌታችን ኢየሱስ ክርስቶስን እንጠብቃለን ይላል። የቤተ ክርስቲያን አስተምሮ ይህ ነው። ከዚህ ጋር መሄድ ስላልቻሉ በቤተ ክርስቲያን ውስጥ ሆነው አሁን ውጭ ላይ ሆነው የሚያራምዱትን ነገር ማራመድ ሲፈልጉ ወጣቱ ነቃባቸው። ቤተ ክርስቲያን በመረጃ በተደገፈ በተጠና ሁኔታ ሐሳባቸውን አጋለጠች። መመለስ አቃታቸው። ንስሐ መግባት ከበዳቸው። ተባረሩ። ሲባረሩ ግን በሀገር እንዳይኖሩ አልተደረጉም። በሀገር የመኖር በነፃነት የፈለገውን የማምለክ መብት ለማንኛውም የተሰጠ ስለሆነ ቤተክርስቲያን እንግዳ የምትቀበል እንግዳ ማስተናገድ የምትችል አብሮ መኖር ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር መኖር ቻሉ ብላ የምታስተምር ስለሆነች ቤተክርስቲያን በሀገር ላይ አትኖሩ አልተባሉም። የተባሉት ምንድነው? ይህንን ከኛ ጋር ሆናችሁ አታስተምሩም። ከኛ ጋር መሄድ ካልቻላችሁ ለብቻ ሆናችሁ አስተምሩ ነው። ግን አሁን ለነሱ ሲዲ መቃጠል፣ ለነሱ ትምህርት መነቀፍ፣ ለነሱ መወገዝ እግዚአብሔር የተጸጸተ እነሱ እንደገና እግዚአብሔር በዛ ጉዳይ እኛን እየተበቀለ አስመሰለው ሲናገሩ መስማት እጅግ አሳፋሪ ጉዳይ ነው። ይሄ ምዕመኑን የሚደግፈው ምዕመኑን የሚጠብቀው የሚጮህለት ስላጣ እንጂ እግዚአብሔር ለናንተ አድልቶ እግዚአብሔር የናንተን ምንፍቅና ወዶት አይደለም። እሺ ትምህርታችሁ ትክክል ከሆነ ለምን ወጣችሁ? ብትነቀፉ መከራ ቢደርስባችሁ መታገስ እንዳለ መጽሐፍ ቅዱስ ይናገራል። ስለዚህ በሀገር መኖር ክርስቲያኖቹ በሀገር አትኖሩም ነው የተባሉት። ምዕመናኖቻችን እየታረዱ ያሉት እየተሰደዱ ያሉት ቤተ ክርስቲያን እየተቃጠለች ያለችው ምዕመኑ እየታፈነ እየታሰረ እየታጎረ ያለው በሀገር አትኖር ተብሎ እንጂ አታምልክ የእናንተን አምልኮ በመቃወሙ እንዳልሆነ ልንነግራችሁ እንወዳለን። እግዚአብሔር አምላካችን የሞቱትን እረፍት ሰጥቶ በቅዱሳኑ እቅፍ ያስቀመጠልን ፍትህ በግፍ ለሚገፉት